እጄን ይዘሽ ድንግል መሪ አዛኝቷ አትለይ የስጋና የነፍስ ፈራ ሀሎ ልጄ ወይ የኔ ልጅ እንዴት ነሽ? ደህና ነሽ? አይ እንዴት ነሽ? ደህና ነሽ? አለሁልሽ የኔ ልጅ እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነሽ ወይ? አልሽልኝ ወይ? ስራ እንዴት ነው? እንደው የስደት ሀገር እንዴት አድርጎሻል? ደህና ነኝማ እግዚአብሔር ይመስገን። አንቺ እንዴት ነሽ? ቀን እኮ ጀምሬ ስደውል ጠዋት ነበረ የሞከርኩትና አይሰራም፣ ስልኩ እምቢ አለኝ። አሸናፊ ጋር ስደውልም አይሰራም። ምን ሆናችሁ ነው? ሰላም አይደላችሁም እንዴ? እኔ ይኸው እዛው ስራ ቦታ ነኝ። ይኸው ችርቻሮ ቦታ እዛው ስራ ቦታ ነኝ። እሱም ክላስ ይሆናል፣ ክላስ ነው እሱ። ለዛ ነው ያላነሳልሽ። እኔ ልጨነቅ ተጨነቅሽ አይደለ? ብዙ ጊዜ ደጋግመሽ ደወልሽ አላየሁትም። እኔ ደግሞ ልጄ እዛ ስራ ቦታ ሆኜ የት ነው ስራ ቦታ ያለሽው? አሁንም እዛ ችርቻሮ ቦታ ነሽ እንዴ? ችርቻሮ ጋር ነሽ? አዎ እዛው ችርቻሮ ጋር ነኝ። ይኸው እዛው ገበያ ነኝ። አሁንም አልገባሁም። ይኸው እስካሁን ወደ ቤት ስንት ልንገርሽ? ተይ ተይ አላልኩሽም እንዴ? ምንድን ነው እሱ? ቆይ አንቺ ለምንድን ነው እዛ ፀሐይ ላይ ቆያ መመሽ እንዴ? ምን ነው እኔ ላንቺ አንሳለሁ እንዴማ? ይሄ ስንት ጊዜ ነገርኩሽ። ይበቃሻል። በቃ አንቺ አሁን በዚህ እድሜሽ እንደገና ደግሞ እዛ ፀሐይ ላይ ስትገቢ ደግሞ ያምሻል። አዎ ምን ላግ ብዬ ነው ልጄ፣ ላግዝሽ ብዬ ነው። አንቺ ታስተምሪያለሽ፣ እንደገና የቤት አስቤዛ ትችያለሽ። ትንሽ ላግዝሽ ብዬ ነው። አንቺስ እኮ ተጎዳሽ። ለአንቺም እኮ የሆነ ነገር ማድረግ አለብሽ ልጄ። እዛ በሰው ሀገር በበረሃ ተንከራተትሽብኝ እኮ የኔ ልጅ። ምን ላርግ ብዬ ላግዝሽ ብዬ ነው። ትንሽ ይኸው እሱም በዚህ ጎን ታስተምሪያለሽ፣ በዚህ ጎን ቤት እኔን ትችይኛለሽ። ትንሽ እንኳን ቀዳዳ ብሸፍን ብዬ ነው ልጄ። ምን ላርግ ብለሽ ነው? አረማ በቃሽ እንዴ? በቃሽ። ምን ነው እንዴ? እሱም እንደሆነ አሁን ትምህርቱን ጨርሷል። በቃ አሁን እንደው እንደ እግዚአብሔር ፍቃድ ደግሞ ስራ ከያዘ በቃ አስተምሬዋለሁ። እኔ ዳንቻ ላንስ ምን ነው እንዴ? አንቺ አይደለሽ እንደዚህ ያደረሽኝ በመሆንና እዚህ የደረስኩት። እኔ ካንቺ አይብስብኝም ማለት አንቺ አላንስም። ወደ ቤት ግቢ በቃ። ሁለተኛ አትውጪ እዚህ ፀሐይ ላይ። አይ ልጄ አንቺም እኮ እዛ በሰው ሀገር ላይ ወደዚህ በሀገር ስትመጪ ስንት ነገር ይጠብቅሻል ልጄ። አንቺም የሆነ የራስሽ ነገር ያምርሻል። ቤት መስራት አለ። በሰው ሀገር እስከ መቼ ትንከራተቻለሽ የኔ ልጅ? ምን ነው እዛ በበረሃ። አንቺም በዚህ ሀገርሽ መተሽ የሆነ ነገር መስራት አለብሽ። ቤት መስራት አለብሽ። ኑሮ መስራት አለብሽ። እኔም አንቺ ትልቅ ደረጃ ደርሰሽልኝ ማየት እፈልጋለሁ የኔ ልጅ። ያንቺን አይንሽን በአይኔ ማየት እፈልጋለሁ። እንደው ትልቅ ደረጃ ደርሰሽልኝ ማየት እፈልጋለሁ። እንደው የሁለት ልጆች እኔ እንደው ወደ ማረፊያ ሳልሄድ እናንተን ስራ ቦታ ቦታ ሲያችሁ ብሄድ ራሱ በሞት ራሱ አይቆጨኝም የኔ ልጅ። አንቺም ነይ ግቢ በቃ ወደ ሀገርሽ። ምን አባቱ እንደው ሀገራችንን ሰላም ያርግልን። እገባለሁ። ሀገራችንን ብቻ ሰላሙን ያወርድልን፣ ሀገራችንን ሰላሙን ያምጣልን እንጂ እገባለሁ። እኔ ከእናንተ የተረፈ ለእኔ ይበቃኛል። እኔ ከእናንተ አይብስብኝም። ለእናንተ ስላለ እንዴ የተሰደድኩት። አንቺ መከራሽን አይተሻል እንዴ? ያሳደግሽኝ መከራሽን አይተሻል እንዴ? እኔን ወደ ስደት የሸኘሽኝ እንዴ? ከአንቺ አይብስም። አይ ምን ረዳሽኝ እኮ ልጅ ረዳሽኝ። ይኸው ስንት አመት ሙሉ በሰው ሀገር በበረሃ ተንከራተሽ ይኸው አሁን ስንት አመትሽ? ይኸው ይሰማኛል እኔ ልጅ። ይኸው አሁን 10ኛ አመትሽን ያልሽ እኮ እኔ ልጅ በሰው ሀገር ይኸው እኛን አስተምረሽ ጨረሽ ወንድምሽን። ይኸው እኔንም በዚህ ቤት ትችኛለሽ። ስንቱን ቀዳዳ ሸፍነሽ አንቺ ትችያለሽ። እኔ ቢያንስ ትንሽ እንኳን ይኸው የጉልቷን ትንሽ እንኳን ልሸፍን ብዬና የኔ ልጅ። አንቺም ወደ ሀገርሽ መተሽ ትልቅ ደረጃ ደርሰሽልኝ ማየት እፈልጋለሁ ልጄ። ምን ነው እንደው ግፍስ አይሆንብኝም? እንደ አንቺን በር ብቻ እንደው ግፍ ነው አታስቆጥሪብኝ ግፍን።
አንቺ እንደዛ በበረሃ በሰው ሀገር እየተንከራተትሽብኝ ልጄ ያንቺ የሚመጣው እንደው ከአንቺ የምትልኪልኝ እንደው ደም መጠጣት ነው ልጄ። ምን ነው እንደዚህ በሰው ሀገር የስንት ሀገር የአረብ ፊት እየገረፈሽ ምን ነው ልጄ? ምን ነው ግፍ አታስቆጥሪብኝ። እኔስ በዚህ እድሜ አገባለሁ። አታስቢ እገባለሁ። አሁን አሸናፊም ትምህርቱን ጨርሷል። ትምህርቱን ስራ እስከሚያገኝ ደግሞ ባጃጁን ገዝቼ ባጃጇን ይሰራል። ምን አባቱንስ እና እኔ ከእናንተ እናንተ እዛ እየተቸገራችሁ እኔ እዚህ ጋር ገንዘቤን ቡክ ውስጥ የማደርገው ከእናንተ ይበልጥብኛል እንዴ? ምንም ነገር አታስቢ። አንቺ እንደዚህ ሆነች እያልሽ አታስቢ። እኔም እገባለሁ ሀገሬ ላይ እገባለሁ። አታስቢ። አንቺ ብቻ ደህና ሆኜልኝ። እኔ የማስበው ለአንቺ ጤና ነው አለሁልሽ። እንግዲህ እኔማ ጤና ይኸው የእናንተ ደህና ስትሆኑልኝ ስትኖሩልኝ የእናንተ እስትንፋሴ ነው የኔ ደህንነት የሚወሰነው። በእናንተ ደስታ ውስጥ ነው እኔ መኖርና ለመኖር የሚለየው ልጄ። እናንተ ደስተኛ ስትኖሩልኝ እኔም ደስ ይለኛል። የኔ እናት እና እንደው አንቺን በሀገርሽ ገብተሽ ትዳርሽን ይዘሽ እንደው ፈጣሪ እሱም መብርሃን ብቻ ሀገራችንን ሰላሙን ያወርድልን። አንቺም ከበረሃ ወደ ሀገርሽ ገብተሽ እንደው ነይ ዛሬ ትዳር አለ ብለሽ ነው? ምን ትዳር አለ ብለሽ ነው? የዛሬ ወንድ ሁሉም የዛሬ ወንድ ምን ወንድ አለ ብለሽ ነው? የዛሬ ወንድ እንደሆን ጥቅም ፈላጊ ብቻ ነው ያለው። ብቻ ጥቅም ብቻ ነው እንብላው ነው እንደሆነ። እውነትሽ ነው ወንድ ይገኛል ብለሽ ነው? እውነትሽ ነው ልጅ። አለ አይጠፋም አለ። ለአንቺ የተጻፈልሽ አንቺ ስትወለጂ የተጻፈላችሁ አለ። መቼም በስብሶ ቢሻገትም ያንቺ የሆነ ነገር አይቀርም ልጄ። ነይ ግቢ፣ አሁን ወደ ሀገርሽ ግቢ። እንደው ይበቃሻል በቃ ልጄ። ምን ነው በዛ በሰው ፊት ገረፈሽ፣ በበረሃ ታንገላታሽብኝ ልጄ። ኧረ እንደው ለኔ ግፍ ነው እንደው ልጄ። እንደው ድምፅሽን ስለሰማሁ ደግሞ ደስ ብሎኛል። እንደው ደስ ብሎኛል። እንደው ድምፅሽን ያሰማኝ ጌታ እንደው ተመስገን። እንደው ጭንቅ ብሎ ነበር ልጅ፣ እንደው ጭንቅ ብሎ ነበር ልጄ። አሜን አባ አሜንማ። በቃ ግቢ አሁን። አንቺ አሁን ንፋስና ፀሐይ ነው። በቃ አሁን ሰዓቱም እየመሸ ነው። በቃ ግቢ ወደ ቤት ወደ ቤት ግቢ። ይበቃሻል። በቃ እገባለሁ። በቃ እሺ እገባለሁ። በቃ እሺ እገባለሁ። የኔ ልጅ ደህና ሁኚልኝ። ፈጣሪ መብራን እሷ እቅፍ ድግፍ ታርግሽ፣ የሰዎቹን ታራራለሽ። እሺ ልጅ፣ እሺ ደህና ደሪልኝ። መልካም አዳር። አሜን። እሺ ቻው። ቻው። አይ ልጄ ተንከራተትሽብኝ። እኔ ምን ላድርገው? እኔ አቅም የለኝ። እኔ ታማሚ ነኝ። ይኸው የዛሬ ጉልትማ ይኸው ከጠዋት ተነስቼ እስከዚህ ሰዓት ምንም አልሸጥኩም። ወይ አይ ልጄ አንቺ በሰው ሀገር እኔ መርዳት ሳያንትን ሲኖርብኝ አንቺ በዚህ እድሜሽ እኔን ትጦሪ። ወይኔ አይ አንቺ እዛ የሰው ሀገር የአረብ ፊት እየገረፈሽ እኔን እንደኔ በራንቺ ታስተምሪ፣ ወንድምሽን አስተምረሽ ጨራሽ። አይ ልጄ እንደው ፈጣሪ ወይ እንደው የልጆችን አንድ ነገር ሳላይ እንደው እንዳትወስደኝ እባክህን። የልጆችን ዓለም ሳላይ እንዳትወስደኝ እባክህን ፈጣሪ ወይ አሁን እንደው የልጆችን ዓለም አሳየኝ። የልጆችን ብቻ ምለምን እንደው የልጆችን ዓለም ብቻ አሳየኝ እንደው አደራህን። ዛሬማ ምንም ገበያ ለዘግቶበታል። ላይ ዛሬማ ገበያም የለም፣ ምንም አልሸጥኩም። አይ ተመስገን ነው ዋናው፣ ተመስገን ነው ዋናው። ለሰው ልጅ ጤና ነው። ይኸውን ያሞኝ ይኸው ኪኒኒ እየተጠቀምኩ ኪኒኒ በቀን ስንቴ ኪኒኒ። ዋናው ለሰው ልጆች ጤና ነው። ጤና ካለ ሁሉም ነገር አለ። ሰርተህ ታገኛለህ። ለሰው ልጅ ዋናው ብር አይደለም፣ ጤና ነው ልጆቼ። ጤና ካለ ሁሉም ነገር አለ። ይኸው አንድ ወገቤን ታምሜ ሲሄድ በዱላ አይ ፈጣሪ
እንደው አደራህን የልጆቼን ብቻ አለም ሳታሳየኝ እንዳትወስደኝ። እንደው አደራህን በቃ ወይኔ ጊዜ ወይኔ